ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የጻምሮ የሀገር በቀል ሕክምና ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንደምናችሁ? በዛሬው ዕለት ክፍል 5 በመጽሐፍ ቅዱስ ውስጥ የሚገኙ መድኃኒታማ እጽዋትን ወደ እናንተ የምናቀርብበት ፕሮግራማችን ነው። በዚህ ፕሮግራም ስለ ሂሶፕ በሰፊው እናቀርብላችኋለን። ተከታተሉን። ኛው መድኃኒታማ እጽዋት ሂሶፕ እንለዋለን። ሂሶፕ እንግዲህ በአማርኛ ሂሶፕ፣ በእንግሊዝኛ ሴሪያንም ኦሪጋኖ ወይንም ባይብል ሂሶፕ ይባላል። በሳይንሳዊ ስያሜው ኦሪጋንም ሴሪያንም እንለዋለን። እንግዲህ በእጽዋት ሳይንስ ትምህርት በቤተሰቡ ላሚያሴ ይባላል። በዚህ በላሚያሴ ቤተሰብ ውስጥ የሚገኙ እጽዋቶች በጣም የሚንጥ ወይም ጥሩ መዓዛ ያላቸው እጽዋት ወገን ናቸው። እንግዲህ ተክሉ በአውሮፓና በመካከለኛው ምስራቅ አካባቢ በተለይም በሶሪያ፣ በሊባኖስ፣ በዮርዳኖስ እና በእስራኤል በብዛት የሚገኝ እጅግ ጠቃሚ ተክል እንደሆነ በመጽሐፍ ቅዱስ ውስጥ መረዳት እንችላለን። ሂሶፕ በመጽሐፍ ቅዱስ ውስጥ ብዙ የተዘረዘሩ ጥቅሞች አሉት። ከነዚህም በከፊል ለማየት ያክል አንደኛ ለመንፈሳዊና ለስጋዊ ንጽህና አገልግሎት እንደዋለ መጽሐፍ ቅዱስ ያስረዳናል። ለምሳሌ ኦሪት ዘሌዋውያን ምዕራፍ 14 ከቁጥር 4 እስከ 7 በተገለጠው ታሪክ ውስጥ ስናይ ይህ ተክል እጅግ በጣም በከባድ የቆዳ በሽታ የተያዙ ሰዎችን እንዳዳነ፣ ለፈውስ አገልግሎት እንደሚውል፣ ከነዚህም ህመሞች ለመጥቀስ ያክል ሊፕሬሲ ወይም እኛ የቁምጥና በሽታ የምንለው ይሄንን በማዳን ስራ ላይ የዋለ እንደሆነ በላይ በጠቀስኩት መጽሐፍ ቅዱሳዊ ጥቅስ ላይ ታሪኩን ማግኘት እንችላለን። ሁለተኛ ለስነ ልቦናዊና ለመንፈሳዊ ፈውስም አገልግሎት እንደዋለ እናያለን። በመዝሙረ ዳዊት ምዕራፍ 15 ቁጥር 7 ላይ በሂሶፕ እርጨኝ እነጻለሁም፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ስለዚህ ይላል እዚህ ጋር ባለው መጽሐፍ ቅዱስ ታሪክም። ስለዚህ ሂሶፕ ከኃጢአት መታጠብንና ከውስጣዊ ጸጸት መፈወስ ጋር ተያይዞ ቀርቧል። ስለዚህ ነፍስንና አእምሮን የሚያድስ የጥፋተኝነት ስሜትን የሚያስወግድ የመንፈስ መድኃኒት ተደርጎ ተገልጿል። ሶስተኛ ከጥፋትና ከሞት መጠበቅን እንደሚጠብቅም በመጽሐፍ ቅዱስ ውስጥ እናገኛለን። ኦሪት ዘጸአት ምዕራፍ 12 ቁጥር 22 ላይ የመጀመሪያው የፋሲካ በዓል በግብጽ ሲከበር እስራኤላውያን የበጉን ደም በበራቸው መቃል ላይ የቀቡት በሂሶፕ ዘለላ ነበር። ይህም ከጥፋትና ከሞት የመጠበቂያ ምልክት ሆኖ እንዳገለገለ እናያለን። ሂሶፕ በሳይንሳዊ እይታስ ምን ይመስላል? መጽሐፍ ቅዱሳዊ እይታው ይህ ከሆነ የሂሶፕ የጤና ጥቅሞች በሳይንሱ የተረጋገጡ ጥቅሞች አሉት። እነሱን እናያለን። እንግዲህ የሳይንሳዊ ጥቅሙን ስናይ ምን አይነት ኬሚካላዊ ይዘት አለው የሚለው በቅድሚያ መታየት አለበት። የተክሉ መድኃኒትነት የሚመነጨው በቅጠሉ ውስጥ ከሚገኙት ተለዋዋጭ ዘይቶች ነው። አንደኛው ታይሞል የሚባል ንጥረ ነገር አለው። ይህ ጠንካራ ጸረ ባክቴሪያ እና ጸረ ፈንገስ ባህሪ ያለው ስለሆነም ለቁስል መድረቅና ለሰውነት በሽታ መከላከል አቅም እንዳለው ያመላክታል። ሌላኛው ካርቫክሮል የሚባል ኬሚካል አለው። ይህ ንጥረ ነገር ለተክሉ የሚጣፍጥ መዓዛ የሚሰጠው ሲሆን እብጠትን የመቀነስ ወይም አንታይ ኢንፍላማቶሪ እና የካንሰር ሴሎችን የመከላከል አቅም እንዳለው ጥናቶች ያመለክታሉ። ሶስተኛው ኬሚካል ፒሳይሜን የሚባል ለዘይቱ መሳለጥና ለሌሎች ንጥረ ነገሮች ውጤታማነት እንደ ማገዣ የሚያገለግል ኬሚካል አለው። አራተኛ ጋማ ቴርፒኔን የሚባል ኬሚካል አለው። የሰውነት ሴሎች እንዳይጎዱ የሚከላከል ወይም አንታይ ኦክሲደንት ንጥረ ነገር ያለው ነው። እንግዲህ በአጠቃላይ በቤተ ሙከራ በክሊኒካዊ ጥናቶች ውስጥ ከፍተኛ ትኩረት የሚሰጣቸው በርካታ ፋርማኮሎጂካል ጥቅሞች እንዳሉት በተለይ በእጽዋት ሳይንስና በባዮሎጂካል ምርምር ረገድ ብዙ ጥቅሞች እንዳሉት መረዳት ይቻላል። እነዚህን ኬሚካል ይዘቶች እንዳሉት ሳይንሱ ካረጋገጠ በኋላ በተለይ ለጸረ ባክቴሪያ እና ጸረ ፈንገስ እጅግ ፍቱን መድኃኒት እንደሆነ ተብራርቶ በተለያዩ ሳይንሳዊ ጥናቶች ላይ እናገኘዋለን። ይህ ተክል በውስጡ ባለው ከፍተኛ የካርቫክሮል እና የታይሞል መጠን ምክንያት ለባክቴሪያዎች እድገት እንቅፋት ይሆናል። ስለዚህ በቤተ ሙከራ ውጤቱም ስታፋይሎኮከስ አውረስ፣ ሸርሺያ ኮላይ
ያሉ ለብዙ መድኃኒቶች የማይበገሩ ድራግ ሬዚስተንት ባክቴሪያዎች የመከላከል አቅም እንዳለው ተረጋግጧል ማለት ነው። እንግዲህ ጥቅሙ ለምግብ መመረዝ እና ለተለያዩ የቆዳ ኢንፌክሽኖች እንደ ተፈጥሯዊ መከላከያ ማገልገሉንም በዚህ አጋጣሚ እናያለን ማለት ነው። ሌላው በሁለተኛ ደረጃ ከጸረ ባክቴሪያ እና ጸረ ፈንገስ በተጨማሪ ጸረ እብጠት እንደሆነ ወይም አንታይ ኢንፍላማቶሪ ይዘቶች እንዳሉት ያው እነዚህ ይዘቶች በውስጡ ባለው ከዚህ በፊት በዘረዘርኳቸው ኬሚካሎች አማካኝነት እንደሆነ መረዳት ያሻል። ስለዚህ ለጸረ ምንድነው እሱ እብጠትን ለመቀነስም ከፍተኛ ሮል ይሰጣል። እብጠቶችን በመቀነስ ረገድ ውጤታማ ነው። የቤተ ሙከራ ምርምሩ በተለይ የተክሉ ዘይት በሰውነት ውስጥ የሳይቶካይን ምርቶችን በመቆጣጠር እብጠትንና ህመምን እንደሚቀንስ በቤተ ሙከራዎች ተረጋግጧል ማለት ነው። ሶስተኛው ጸረ ኦክሲዳንት ወይም አንታይ ኦክሲዳንት ካፓሲቲ ያለው ማለት ነው። በተክሉ ውስጥ የሚገኙ ፌኖሊክ ውህዶች የሰውነት ሴሎችን በነፃ ራዲካልስ ወይም ፍሪ ራዲካልስ የምንላቸው በሚባሉት በሰውነታችን ውስጥ በሚፈጠሩ ፍሪ ራዲካልስ እንዳይጎዱ ይከላከላል። ይህ ባህሪ በስር የሰደዱ በሽታዎችን ለምሳሌ ካንሰር፣ የልብ ህመምና ያለ ዕድሜ ማርጀትን እንደሚከላከል ሳይንሳዊ ጥናቶች ያረጋግጣሉ። እንዲሁም የቅጠሉ ሻይ ከስኳር ጋር ተያያዥ የጤና ችግሮችንም እንደሚከላከል ብዙ ጥናቶች ይጠቁማሉ ማለት ነው። የስኳር በሽታ በሰውነት ውስጥ ከፍተኛ የኦክሲዴቲቭ ውጥረት ወይም ኦክሲዴቲቭ ስትረስ ስለሚፈጥር የዚህ ተክል አንታይ ኦክሲዳንት ባህሪ በተለይ በስኳር ጫና የሚመጣውን በስኳር በሽታ ጫና የሚመጡትን በሽታዎች እና የሴሎችን መጎዳት በከፍተኛ ደረጃ መከላከል እንደሚችል ብዙ ጥናቶች ያስረዳሉ። እንግዲህ ሂሶፕ በመጽሐፍ ቅዱስም በሳይንሳዊ ምርምሮችም ውስጥ እጅግ በጣም ብዙ አገልግሎቶችን የሚሰጥ እጽዋት እንደሆነ ተረድተናል። ስለዚህ አድማጭ ተመልካቾቻችን ይህ መረጃ እጅግ ጠቃሚ መረጃ ነው ብላችሁ ካመናችሁ ለሌሎች ጓደኞቻችሁ እንዲደርስ ሼር እና ሰብስክራይብ ላይክ እያደረጋችሁ እንድታዳምጡ በዚሁ አጋጣሚ እናሳስባለን። እስካሁን ድረስ ከመጀመሪያ እስከ አሁን ስለተከታተላችሁን ያመሰገንን። ቀጣይ በክፍል 5 ሌሎች የመጽሐፍ ቅዱስ ውስጥ የሚገኙ መድኃኒታማ እጽዋቶችን ወደ እናንተ ማቅረባችንን እንቀጥላለን። ስላዳመጣችሁን እናመሰግናለን።